ألو. الو السلام عليكم. وعليكم السلام. ايوه انا اسمي حبيبه، اخذت برتقال، عم بتصل من قطر. أهلا. اهلين. ابي اطمن على برتقال. حكت معها اليوم وركنش، اجت ايوه. على المكتب ورنت على المدام وحكت معها. مين الورقنش؟ ترجعي على المكتب. مين الورقنش اللي تشتغل عندكم؟ أيوه. ورقنش. اوكي. يوم الخميس ترجع على المكتب، أوكي؟ طيب هي ليش ما معها تليفون؟ ابوها قلقان ومريض لانه بعرف. عملت مشكلة أنا ومدام صاحبة البيت، والخميس توصل بنتهم برجوا لي برتقال. طيب تعرفي انه زوج مدام ضربها؟ مستحيل، هي طلعت من البيت وهي بدها ترجع عندهم، لو ضربها ما بدها ترجع عندهم. هي ما بدها تشتغل عنده لانه بيضربوها بيعذبونها وما بيدفعوا لها راتب. اوكي، بس انا سألتها ترجعي على المكتب، حكت لا انا بدي اضل عندهم. لو بضربها كان ما بدها تضل عندهم، صح؟ هي ما بدها تضل عندهم، خليتوها تضل عندهم قصب وهي بدون تليفون. خلص انا الخميس بس يجي مكتب بعطيها التليفون وبتحكي معك مباشرة. خميس؟ ما تقدر تطلع اليوم؟ 3 يوم. إذا صار عليها شيلين خميس شو بنسوي نحن؟ هي حياتها بخطر، عم بيضربونها، عم بيعذبونها. لا الخميس بتكون بالمكتب إن شاء الله. طيب وبعد ما ترجع الخميس عندكم المكتب بعدين تسافرونها؟ مباشرة من راتبها بعمل تيكت وبسافر. تمام أوكي. أوكي. طيب إذا خميس إذا من عندك تيكت؟ ايه انا اقدر احجز لها تذكره، ما في مشكله، المهم ترجع البلد بالسلام. واذا خميس ما رجعت عندكم المكتب انا مضطره ابلغ الشرطه، لان اهاليها قلقانين عليها، ابوها عم بيبكي لانه ما يقدر يتواصل مع بنته. اوكي. تمام ماشي حبيبتي. تمام، راح استنى خميس ان شاء الله. ሐሙስ መክተብ ትመጣለች ብላለች። ሐሙስ ካልመጣች እኔ ለፖሊስ ለማሳወቅ እገደዳለሁ። አባቷ ተጨንቋል አልኳት። መልካም ወርቅነሽ ነው እውነተኛ ስምሽ? መልካም ወርቅነሽ የምትባለው ያገናኘችኝ ናት። ወርቅነሽ ማለት ያንን ቢሮ ያገናኘችኝ ናት። አለች ያልኩሽ እኮ ቀድም እሷን ነው ሞር የሚያውቁት ራሱ። እኔ መልካም በሚል አንቺ እውነተኛ ስምሽ ማን ነው? እኔም አውርቻለሁ። ትክክለኛ የፓስፖርት ካሰች ነው። ኦኬ ካሰች። ስለዚህ አንቺ ቢሮ ጋር የተፈራረምሽውን ውል ልትልኪልኝ ትችያለሽ ዋትስአፕ ላይ? ልክልሻለሁ። ማለት እዚህ እኮ ብዬሻለሁ። እዚህ አይደለም የቤቴል ነው ብዬሻለሁ። ልክልሻለሁ። አንቺ ጆርዳን ውስጥ ህገወጥ ደላላ ነሽ ማለት ነው። ጆርዳን ውስጥ አይደለም ጉዴ አይደለም ጉዴ። ይኸውልሽ አንዴ ስሚኝ ሀቢባዬ፣ አቡዬ አንዴ ስሚኝ። እኔ እናት አይደለም ግን አንቺ ስሚኝ፣ ጥያቄ መስማት አለብሽ። የኔ ጥያቄ ለመመለስ አንቺ ተፈራረምሽው ኢትዮጵያ ካለው ኤጀንሲ ጋር ከሆነ ያንቺ ውል ጆርዳን ላይ ካለው ኤጀንሲ ጋር ውል ከሌለሽ ህገወጥ ደላላ ነሽ። ኢትዮጵያ ብቻ ነው ህጋዊነትሽ፣ ኢትዮጵያ ውስጥ ሆነሽ ለመላክ እንጂ ጆርዳን ሆነሽ ለመመልመል አይደለም። እሱን ነው እኮ የምልሽ እኮ እሱን ስሚኛል። እሱን እኮ ስሚኝ እኮ ነው የምልሽ ውዴ። አሁን እኔ እዛ ተዋዋልኩ እንጂ እዚህ ምንም ስራ የጀመርኩት የለም። ለማስተርጎም ነው እንጂ እኔ ያመጣሁት የለም። ኑ እዚህ ብዬ እኔ ቲክቶክ በፔጄ ላይ ገብተሽ እኔ ምንም አይነት ነገር ጆርዳኖች ተጠንቀቁ፣ ጆርዳኖች እንደዚህ ሆኑ ብዬ የሰራሁት ገብተሽ ፔጄ ውስጥ ገብተሽ ጌታ በሚያውቀው ማለት ነው። አይደለም ማስመሰያ አይደለ። እኔ ብሰራ እኮ እነግርሻለሁ። እሺ በእኔ የመጣ አቡዬ አቡ ስሚኝ፣ ባንቺ አትምጣ ሰብአዊነት። እኔም አንቺም ስሚኝ እሰማሻለሁ። ሰብአዊነት ባንቺ አልመጣትም፣ እኔ ባንቺ መጣች አላልኩም። አንዴ ጆርዳናዊ አረብ ጡቷን ሲረግጣት እኮ እኔ ምን አደረኩልሽ ታዲያ? አሁን የሰማሁት ደኔ አላውቅም። እኔ ቀን ጀምሮ ቆይ ከሰማሽ ቀን ጀምሮ ፖሊስ አንቺ ይዛልሽ አይደለም ሶስት ቀኔ ነው ውዴ። አንዴ ስሚኝ፣ ሶስት ቀኔ ነው። ጌታ ምስክሬን አላውቅም። ይኸውልሽ ለሴትዮ ሐሙስ እየሰማሽ ሐሙስ ካልወጣች ፖሊስ ልካለው ስላት እኮ እሺ ያለኝ ራሱ ብላኛለች ለኔ ለመሲ ነግሬያታለሁ። መሲ ታች ይኸውልሽ አንዴ ስሚኝ ሀቡዬ፣ አንዴ ስሚኝ። እኔ እናት ዛሬ ይኸውልሽ እሺ እየሰማሁ እሺ ዛሬ ራሱ ብላኛለች እኮ ወዴ ለኔ
ለኔ አይደለም ለኔ ብላኛለች ውዴ። ዛሬ ብላኝ ለመሲ አውርቻለሁ እኮ አልኩሽ። መሲ ማለት ፋሲካ ታውቃታለች። አሁን ፋሲካ ጋር ትሆናለች መሲ። ስለዚህ እኔ ለመሲ ዛሬ ብያታለሁ አውርቼ በሚቀጥለው ሳምንት ውስጥ ያቺኛዋ ሰራተኛ ለኔም ያለችኝን ነው። ሰራተኛዋ ስትመጣ እሷ ትሄዳለች። በቃ ይሄ ነው። እሱንም እኔ ያልኩሽ እኮ እኔ ለመተባበር ነው እንጂ ጌታ በሚያቀኝ ሁሉ ሰራተኛዋ እስከምትመጣ የመጠበቅ ግዴታ የለባትም። ሰራተኛዋ ለምን ለኔ ሰራተኛዋ እስክትመጣ አላለችኝም? አያገባኝም። ይሄ ወንጀል ነው። እነሱ ከሀገር ሳያመጡ እኔ በተቻለ ወንጀል ነው። ሰራተኛዋ እስክትመጣ ጠብቂ ማለት አይችልም። እሺ እኔ ደግሞ ያስተርጓሚ አቅም ልንገርሽ፣ ለአንድ ቢሮ ላይ አስተርጓሚ ሆነ ታቅሙ ልንገርሽ። አንቺ አስተርጓሚ ሆነሽ ምንም አቅም የለም እዛ ቢሮ ላይ እናት አንዴ ስሚኝ፣ በእናትሽ አቡዬ አንዴ ለምናት አዳምጪኝ። አስተርጓሚ ማለት መስሉም ልትከጂ ነው ወይ? አንዴ ስሚኝ አቡዬ፣ አቡ አንዴ ስሚኝ፣ አንዴ ስሚኝ እማዬ፣ አንዴ ብቻ አንድ ደቂቃ ትንቃ እንደሚዩት አንዴ ብቻ ስሚኝ አቡዬ፣ የኔ እናት አንዴ ስሚኝ። እኔ ይኸውልሽ እኔ እረዳሻለሁ እኮ አንቺ እያልሽ ያለሽው እንደ ሰብአዊነት ከተሰማሽ ለምን ፖሊስ ይዘሽ አትሄጂም ነው። ገብቶሻል? እኔ ደግሞ ያለኝ ቪዛ አይፈቅድልኝም ውዴ። እስኪ እነ ፋሲካ ይንገሩሽ። እኔ ማለት ቅድም ነግሬሻለሁ፣ እኔ በሰው ይቃማ ሆኜ በዛ ሰው ሆኜ ፖሊስ ይዤ መሄድ አልችልም። እኔ እንኳን የገዛ ብሬን እንኳን ተነጥቄ ብሬን አስመልሱልኝ ማለት አልችልም። እንደዚህ የማይቻልበት ሀገር ውስጥ ነው ያለነው የኔ እናት። ስለዚህ ያለሽ ማንኛውም ሰው ወንጀል ሲሰራ ካየ ለፖሊስ ማንኛውም ሰው የመጠቆም ከዳማ ቪዛ ሆነ ያለሽ እኮ የኔ እናት እማዬ አይደለም አዳምጪ። የእሷን አድሬስ ማወቅ አይጠበቅብሽም። ፖሊስ ይዛቸው በአፍንጫቸው አድሬሷን ያመጧታል። አንቺ ቢሮውን ታውቂዋለሽ። እዛ ቢሮ አስተርጓሚ ነሽ። ስለዚህ አስተርጓሚ ባትሆኚ ራሱ እኔ ጆርዳን ውስጥ ብኖር ከዳማን ብሆን ሰዎቼ ነፃነት ከሰጡኝ፣ ሰዎቼ ጥሩ ሰዎች ከሆኑ ከፈቀዱልኝ፣ ከቤት መውጣት ባልችል እንኳን ደውዬ ለፖሊስ እንደዚህ መክተብ አንዲት ኢትዮጵያዊ ሰራተኛን ሰውየው ጡቷን እየረገጠ እየደበደበ በቦክስ በምን እየደበደበ በግድ ያለ ደሞዝ ነው እያሰራት ያለው። ግፍ እየተፈጸመ ነው አይደለም? ኢትዮጵያዊ ላይ ልንገርሽ፣ እናቴ ትሙት ኢንዶኔዚያዊ፣ ፊሊፒን፣ ማንኛውም ሌላ ዜጋ ላይ ይሄን ሲደረግ ባይ ለፖሊስ እጠቁማለሁ። ይሄ ከኔ ቃማ ጋር ካምፓኒ ሸሪካ ከዳማ ኖ ሰብአዊነት፣ ሰውነት። መንገድ ላይ አንድ ሰው መኪና ሲገጨው እያየሽ ነፍስ ውጪ እየተንፈራፈረ እያየሽ አምቡላንስ አጠሪለትም ቪዛ አይፈቅድም ብለሽ ማለት ነው። እንደዛ እንደማለት እኮ ነው። ወንጀልን ስታይ ለፖሊስ መጠቆም እኮ ነው። ለፖሊስ እኔ ጌታ ምስክሬን ሀቡዬ፣ በእውነት እንድታምኚኝ አይደለም፣ በእውነት ነው የምልሽ፣ በእውነት ይኸው እኔ ጌታን ነው የምልሽ። ዛሬም አሁን አንቺን እንዳለችሽ እንደዚህ ብላኝ ነው የመጣሁት። አንቺን እንዳለችሽ በቃ እሺ፣ ለምን አንከስ ጌታን ለምን አትከሽም? እሺ ለምን አትከሱም ስላት ይሄው ክስ ልንጀምር ነው። አሁን ሌላ፣ አሁን ደቂቃ ሌላ፣ አሁን ሌላ ነው የሚያወሩት። እሺ ምን ላድርግ እኔ በተቻለ መጠን ሰላም ዝም በይ። በጣም እያጨበረበልሽ ነው። ሰላም ዝም በይ። አንድ ጊዜ ኧረ በጌታ አንቺ ታውቂያለሽ። ቆይ አንድ ዝም በይ። አንቺ